እኔ እንግዲህ የእንግሊዝ ቲሞች አርፋችሁ ቤታችሁ ቁጭ በሉ አንዳችሁ ምን እንዳትወጡ ብዬ ነበረ። እየሄዳችሁ 8 ጎል 7 ጎል ኖርማል ሆነ። አሁንማ በቃ ኖርማል ሆነ። እኔ ባርሳ በማሽኑ በጣም ደስ ብሎኛል። የማዲ ደጋፊ ነኝ፣ ግን ከበጣም መጥፎ ይሻላል። አባቴ ኒውካስትል ወያሎን የማስጣል አቅሙ አለ። ትችላለህ። ያው አሰራር ቀይረናል። ወያሎን ማስጣል ምትል ከሆነ ሻምፒዮንስ ሊግ ላይ ይቋጠርልሃል፣ ያለዛ ይቋጠርብሃል። ምንም ማድረግ አይቻልም። አባቴ የሰራው ባህሪ ነው። እንግዲህ ኒውካስትል ላይለመድህ እዛው ራስን እዛው ብትቀር ይሻል። ከመጣህ ብግን ይዘህ አርፈህ ከአሁን በኋላ እግርን እንዳትወጣ ከቤት ተናግሬያለሁ። አዋራጅ ወራዳውላ አባቴ እዛ 8 ነው እዚህ 7 ነው። ባርሴሎና ደግሞ ዛሬ 7-2 አሸንፎ ይላል። ሻምፒዮንስ ሊግ በሁለቱም ምድብ የተሳለ ነው። ባይዘው ላይ በእኛ ምድብ ማድሪድ አለ። ይሄ ፐርፎርማንስ ይዘን ማለት ነው ሻምፒዮንስ ሊግ ማለት እንደዚህ አይነት ይሄ የኛ ክሩ ወይ ደግሞ የሊቨርፑል ብቻ ነው የወረደ ፐርፎርማንስ ብዬ ማስበው። ዛሬ ነው የሆነውን እና ያለነው ኦፍ ኮርስ፣ ግን በጣም ነው የሚያሰጋው ሻምፒዮንስ ሊግ። ኤኒሃው ካም ኦን ሊቨርፑል እንቋጥራለን። ኦ አምላኬ ሆይ እግር ኳስ በካምፕ ኑ ምድር ጨርቋን ጥላ አበደች። ባርሴሎና የኒውካስልን ተከላካይ እንደ ወረቀት በመቅደድ ከግማሽ ደርዘን በላይ ጎሎችን ሲያዘንብ አመሸ። ማንም ያልገመተው ማንም ያልጠበቀው የታሪክ ሽንፈት ኒውካስል ላይ ተመዝግቧል። የካታሎኑ ግዙፍ ክለብ የጥንት ግርማ ሞገሱ ዳግም ያወጀበት እጅግ አስገራሚ ምሽት ዛሬ በካምፕ ኑ የታየው ትዕይንት ከእግር ኳስ ጨዋታነት ባለፈ ወደ ጭፍጨፋ የተቀየረ ይመስል ነበር። ታዲያ እናንተስ ስለ ጨዋታው ምን ትላላችሁ? በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሆናችሁ አዘንኩ። ላሚን ያማል ዛሬ ጥሩ ስራ ነው እየሰራው። ከፋኝ ሲል የነበረውን ኒማርን በዳንሱ ነበር ያሰበው። ባርሰሎና ዛሬ ኒውካስልን በካምፕኑ ልካቸውን አሳይተው ደረጃቸው ምን እንደሆነ አሳይተዋቸው የግብም ዝናብ አዝንበው ነበር የላኳቸው። ላሚን ያማል በጨዋታው ላይ ግብ ካስቆጠረ በኋላ ለብራዚል ብሔራዊ ቡድን ባለመጠራቱ ከፋኝ ሲል የነበረውን ኒማርን አንተ መቼም አትረሳም በማለት የእሱን ናዝ በመጠቀም ሲያስበው ነው የተስተዋለው። ምን አባታችሁ ነው ኒውካስትሎች ዊጥ የሚያረጋችሁ? አቅማችሁን አውቃችሁ አርፋችሁ አትቀመጡ? ምንድነው ፈርስታፍ ደረታችሁን ነፍታችሁ የምትሄዱት? እኔ እኮ አላመንኳችሁም። ፈርስታፍ እውነቴን ነው ብላችሁ ደረታችሁን ነፍታችሁን ጢንጢንጢ ስትጋፉ ባጃጆች እንዴት ነው አይቀጡ ቅጣት እኮ ነው የቀጧቸው። እኔ አቅም ካልፈቀደ አቃተኝ ካልክ መጀመሪያ ላይ እንደዚህ ብለህ መጣህ አይደለ? ገላግሉኝ ትላለህ። እንደዚህ እንደው መሬት ላይ ወድቀህ እንደው ሁሉ ቦታውን እኮ ነው አፈር የነካው። ምላሱን ብቻ ነው ኒውካስትል አፈር ያልነካው እንጂ ቀጥቀጥ ነው የተደረገው። ነውር ነው እንዴ? ቢያንስ እንኳን ንግራ ይሞክሩ። ወይኔ በላቸው ወቀጡት። አይናችን መቀለጃ ነው እንዴ? እኛ አንተ አይናችን መቀለጃ ነው ወይ እንዴ? ፈርስታፉን 3-2 አድርገህ ሞራል ሰጠህን። ጥሩ ነው አካሄዱ፣ ቆንጆ ጨዋታ ነው። ቤተሰብ ጨዋታ እንዳያልፋችሁ አንደኛ አታፍርም እንዴ? በ66 ደቂቃ ውስጥ 6-2 አድርገው ይኸውልህ ኒውካስትል ምን እንዳረጉት እንዴ? የእንግሊዝ ቲም ነው አያሳፍረንም? አውሬ ሆኗል ስንል ባርሳ ተው እንጂ እንዴ! እንደዚህ ማታሳጣን እንጂ እንደዚህ አውጥተህ ፀሐይ ላይ ቁጭ ታደርገናለህ እንዴ? እንደዚህ ይቻላል እንዴ? ትንሽ አይከብዳችሁም እንዴ? እኛ እኮ ቆንጆ ጨዋታ ፉክክር ያለው ኤዲያው ምን ሊያደርግ ይሆን ብለን ፍሊክ እንደዚህ አይነት ነገር ኧረ ተው፣ ኧረ እባካችሁ፣ ኧረ አቀልዱ፣ ኧረ እንደዚህ አይነት ነገር ተውን። ምኑን አመጡብን ጎበዝ? እነዚህ የስፔን ቡድን ግን አንተ ምንም መቀለድ አቁሟል። በቃ በዚህ ደብሯቸዋል። አንተ በስማ ማን ይሄ መነዳት በቃ እንደዚህ ኒውካስትል ላይ 7 እንዴት ማን ኒውካስትል ማለት ነው። አሁን 7 መግባቱን አትዩት። 7 ስለገባበት ማለት ነው ዛሬ አልተጫወተም እንዳትሉ። ፈርስት ሃፍ ላይ ትክክለኛ ጌም ነበር የሰጣችሁ፣ ትክክለኛ ማለት ነው። ባርሴሎናዎች ግራ ገብቷችሁ ነበር። ፈርስት ሃፍ ላይ ኒውካስትል ፔናልቲ ተከልክሏል። ፈርስት ሃፍ ግን ማለት ነው ያ ፔናልቲ በፍጹም አያድናቸውም። ማን 7 አዘነቡባቸው። ማን ቱ ማን ማርኪንግ እንዴት ነው ባርሴሎናን ማን ያሁላ ኳስ የሚችል ሰው እነ ያማል እነ ፔድሪ ያሉበት ክለብ እንዴት ማን ቱ ማን ማርክ ይደረጋል? አረ ምን በአንድ ስሩ ቦል እኮ ይታለፋሉ። ምን ሆኖ ነው እንዴ? አርፎ ወይኔ ጉዴ ማን ሉዊስ ሆል እግዚአብሔርን ማለት ለሉዊስ ሆል ደርሶ መልስ
ምን አይነት ጌም ደርሶ መልስ በጣም ያበደ ጌም ነው የተጫወተው ማለት ክሬዲት ያስፈልጓል። የፕሪሚየር ሊግ ቲሞች እያዋረዳችሁ ነው ማን በጣም ነው ያዋረዳችሁ። ቼልሲ፣ ማንቸስተር ሲቲ፣ ኒውካስትል፣ ሊቨርፑል ዛሬ ተሸነፍ እገልሃለሁ። አረ ጋይስ ባርሳ ኒውካስትል ላይ ምን አይነት ድርጊት እየፈጸመ ነው? አረ እንቃወማለን የምር እቃወማለሁ እኔ እንዴ በቃ 10 መግባት አይቀርም እኮ እንዴ እኔ 7 እስኪገባ ድረስ ነበርኩ። አረ ወይኔ አረ ባርሳ እኔ ቶተናም ራሱ እንዲያልፍ እየፈለግኩ አይደለም አሁን ጋይስ የምር ባርሳን እኮ ነው የምናገኘው ሪሞንታዳ ከሰራን አትሌቲኮን። አረ ይቅርብን መሰለኝ ጋይስ ይቅርብን። አዎ በቃ ፀጉሬን ተቆርጬዋለሁ። በቃ የፈለጋችሁትን ነገር እስቲ ኮሜንት ላይ ምን እንደሚመስል ማለት ነው ትችላላችሁ ኮሜንት ላይ ማስቀመጥ። ዛሬ ማታ 5 ሰዓት ላይ እንግዲህ ስላለው የባርሳና የኒውካስትል ጨዋታ የሆኑ ነገሮችን እናወራለን። ከዛ በፊት ደግሞ አመት ከምናምን ፀጉር አንድ ደጋፊ ማስቆረጥ ያልቻለ ክለብ ደጋፊዎች እዚህ ጋር ምንም ነገር እንዳትሉ። ይሄን ጨዋታ እንግዲህ በግሩፕ ፌዝ ተመልክተነው ነበር። በጣም ከባድ ጨዋታ ለባርሳ ይሆናልና ብዬ ጠብቄ ነበር። ፔድሪና ፍራንኪ አንድ ላይ ሆነው ኩክስ ያረጓቸው ነበር ያመሹት። ስፔሻሊ ፔድሪ በጣም የሚገርም ጨዋታ ነበር ያየነው። ራሽፎርድም ቋሚ ለመሆን እንግዲህ በጣም ቆንጆ ኳሶች ያስቆጠረበት ጨዋታ ነበር። እዚህ ጨዋታ ላይ የነበረው ብሩኖ ጉማሬስ ግን ለኒውካስትል በሚደብር መልኩ የዛሬው ጨዋታ ላይ የማይኖር ይሆናል። እሷ ለመኖር ደግሞ ሚድፊልዳቸውን ያሳሷል ተብሎ ይታሰባል። ኒውካስትል እንግዲህ በሜዳው እንዳያለፉት አመቶች አስፈሪ አይደለም። ያው ኦማር ማርሙሽ እዚያውት እንዴት እንደሚደነግጡ ታውቃላችሁ። ነገር ግን የሚፈጠረው አይታወቅም። በ10 ተጫዋችም ሆኖ ሊያሸንፉ ይችላል። ስለ ኒውካስትል የሻምፒዮንስ ሊግ ፎርም የምናወራ ከሆነ በዚያ ዓመት አንቶኒ ጎርደን አለማንሳት አይቻልም። አይ ቲንክ 10 የሻምፒዮንስ ሊግ ጎሎችን አስቆጥሯል። ጀለስ ይሄ እንግዲህ ያው ኤደን ሃዛርድ ያን ሁሉ ዓመት ቼልሲ ቤት ቆይቶ ካስቆጠረው በላይ ለምና እሺ ቀልዴን ነው። በባርሳ በኩል ደግሞ ላሚን ያማል የሚገርም ፎርም ላይ ነው ያለው። ሰሞኑን እንግዲህ የባርሳ ጨዋታዎችን በቻልኩት አቅም ለመመልከት እየሞከርኩ ነው። 3 ተጫዋቾች ነጥረው ይወጣሉ። ጆዋን ጋርሲያ ያለ በረኛ የሚገርም በረኛ ዓለም ዋንጫ ላይ እንግዲህ እንዴት እንደሚያደርጉ አላውቅም። በጋርሲያና በዳቪድ ራያመር ኡናይ ሲሞንም አለ ስቲል ብቻ ግን ጋርሲያ ፔድሪና ያማል ናቸው የሚጫወቱት። በተለይ ያማል የሚገርም ፋየር የሆነ ፎርም ላይ ነው ያለው። ጎሎችን እያስቆጠረ ነው። ዛሬ ምን ጎል ያስቆጠራል ብዬ አስባለሁ። ከሊዩስ ሃል ጋር የሚኖራቸው ፍጥጫ በጣም ጠባቂ ያደርገዋል። የዛሬውን ጨዋታ ሆነም ቀረ የሚገርም ጨዋታ ነው የሚሆነው። ይሄ ጨዋታ በባርሳ 3-1 አሸናፊነት ይጠናቀቃል ብዬ አስባለሁ። ስለዚህ እንደሚወጡ እናንተ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ሼር እያደረጋችሁ የማቻቸው ይሄንን እግር ኳስ ማታይ ሰው ትኖራለህ። አረ በእናታችሁ ቀስቀስ አድርጉት በእናታችሁ። ምን አይነት እግር ኳስ ነው እየተመለከትን ያለ ነው? አረ በስማም ኒውካስትል ከባርሳ በድምር ውጤት እንግዲህ ጨዋታው 3 አቻ ሆኗል ማለት ነው። እንዴት አባቱ እንደሚያምር ጨዋታው ከምሬ ነው የምላችሁ። በመጀመሪያ እንግዲህ ራፊኒያ የሚገርም ኳስ ከነ ላሚን ያማል የተቀናንስ እኔ እንጃ ቃላት የለኝም ለሱ ጎል ማለት ነው። የመጣበት አካሄዱ ራሱ ጎሉ የተገኘበት መንገድ እጅግ በጣም ያስገርማል። ለማንኛውም ከዛ በኋላ ኢላንጋ ማለት ነው የአቻ ነቷን ጎል አስቆጥሮ ነበር። ከዛ ባርሳ አስቆጠረ መልሶ ኢላንጋ ሁለተኛ ጎሉን አስቆጥሯል። ለማንኛውም በድምር ውጤት 3-3 ሆናል ማለት ነው። ፈርስት ሃፍ ገና ጨዋታው ረፍት አልወጡም። አረ ለማንኛውም የተኙ ካሉ ይሄንን ጨዋታ እንዳያዩ ቀስቅሷቸው። አረ ይመቸን። እጅግ በጣም አዝናኝ የሆነ ጌም ነው እንዳያልፋችሁ። በእውነት ነው ማለት ምን አይነት ጨዋታ ነው እየተመለከትን ያለ ነው እንዳያመልጣችሁ። ባርሴሎና ከኒውካስትል ፈርስት ሃፍ 3-2 ባርሴሎና እየመራ ነው የሚገኘው። በጣም የሚገርም ጨዋታ ነው እያየን የምንገኘው። ባርሳዎች በጣም በኒውካስትልና ኢንተር ትራንዚሽኖች ተቸግረው ሃይላይናቸው ኤክስፕሎይት እየተደረገ ነው በተደጋጋሚ። ግን ቆንጆ ጨዋታ ነው። ኢላንጋ 2 ጎሎችን አስቆጥሯል በጨዋታ ላይ። ባርሳ አሁን በላሚን ያማል የመጀመሪያው አጋማሽ ሊጠናቀቅ የመጨረሻ ደቂቆች ላይ በፔናልቲ ጎል አስቆጥሮ ጨዋታውን 3-2 እየመራ ይገኛል። በድምር ውጤት 4-3 ማለት ነው። በጣም የሚገርም ጨዋታ ነው እንዳያመልጣችሁ። በዚህ ሰዓት በምን ልደበር እያላችሁ ከሆነ ይሄንን ጨዋታ በቴሌቪዥን ስክሪናችሁ ከፍታችሁ መደበር ትችላላችሁ። ሲጀመር ባርሳ ዲሳፖይንት አያደርግም። ከየትኛውም ቡድን ጋር ይጮት የሚያዝናና አይነት ቡድን ነውና ኒውካስትልም አዝናኝ የሚባል ቡድን ነው። በጣም ኢንቴንስ የጨዋታ መንገድ የሚጠቀም አይነት ቡድን ነው። ግን ጥሩ ጨዋታ ነው እየተመለከትን ያለ ነው። ፈርስት ሃፍ 5 ጎሎች ተመለከትን። ሰከንድ ሃፍ ምን ያሳየናል አብረን ምን ይሆናል። ይሄ ጨዋታ ግን እንዳያመልጣችሁ። ኒውካስትልዬ አንቺ እኮ ቡድን አይደለሽም፣ ወርቅ ነሽ፣ ቅመም ነሽ። በእውነት የምሬ ነው። ውይ የአራዳ ልጆች ኒውካስትል ከባርሴሎና የሚጫወተውን ጨዋታ ገብታችሁት አንድ ቲፕ ልስጣችሁ። ገብታችሁት ያበደ ጨዋታ ያበደ ወይኔ መጨረሻ ፔናልቲ አንጎ ይዞበት ነበር። ያማልን ቀጥ አድርገው አቁመውታል። ቀጥ አድርገው ነው የምልህ ቀጥ መሀል ላይ ፔድሪን ማለት ነው ይወረውሯታል፣ ይገጯታል። ባርሳ እመኑ ይሸነፋል። እመኑ። ኒውካስትል እያንዳንዱን እድል መጠቀም አለበት። ኒውካስትል የውለታሽ በዛብኝ ብሬ ቅረቅም ወቅሬል ላይ ሆነ ባርሳን ብታባሪልኝ ማለት ነው። በእውነት እንዴት አባቴ አድርጌ እንደማደንቅሽ። አቤት ጨዋታ፣ አቤት ጨዋታ፣ አቤት ጨዋታ። ኢላንጋ ከማንቸስተር ዩናይትድ ቤት እግር ይዘውጣ እንጂ የምሬ ነው በምላስም ታገባለህ። 2 ጎል አገባ ኢላንጋ ባርሳ ላይ 2 ጎል።
እረ በሚካኤል ገብታችሁት ያራዳ ልጆች የሻሸ ደጋፊዎች እንደ ሻምፒዮንስ ሊግ ተጫወትን ለማለትም ኢላንጋን ገብታችሁት የሚገርም ፐርፎርማንስ። እረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንዴት አባታቸው እንደሚጫወቱ አሁን መሃሉን ላይ መቆጣጠር ከቻሉ እንዲሁም ደግሞ ቡርኖ ጉማሬሽ ከገባ ማለት ነው ያበደ ላሚና ማለ ቀጥ አርጎ ቁማታል 3 ቁጥሩ ያ ጀማ ቋጥር ያዝ ቋጥር ኒውካስትል አሁንም እድል አለ ተጠቀምበት። የምሪ ባርሰሎና ጎል ባርሰሎና ብቻውን አስቆጥሯል። በድምር ውጤት 7-3 እየመራ ነው ባርሰሎና። ቀጠቀጧቸው ካምፕ ኑ ላይ 6-2 ሆኗል። ቦንዛ ሌቫንዶስኪ ቦንዛ ባርሰሎና ቦናንዛ ፓፓ ያማል ነው የሚሰራው። ዳምበርንና ያማል ነው አስደንብሯቸው ሄደ። ሁለት ተጫዋቾችን ሰብስቧቸው ሄደ። ዳምበርንና ዊሎክን